አንዳንዴ ይደክማል። አዎ ይደክማል። ችግራችን ለማንም አይገባም። በምንም አይነት ቋንቋ ብናወራው ችግራችን ለማንም አይታይም። በእንባ ታጅበን እንኳ ልናስረዳ ብንሞክር ሁሉም ይስቅብናል እንጂ ማንም መልስ አይሰጠንም። ምክንያቱም እነሱ በእኛ ጫማ አልነበሩምና ነው። አንፍረድባቸው። ነገር ግን እንዲህ አይነት ችግሮቻችን በዝምታ ማሳለፍ ሳይኖርብን አይቀርም። አዎ በዝምታ ቀና ብለን እንባችንን ለሱ ማሳየት ብቻ ይሆናል የዚህ መልስ። ምክንያቱም ሰው ሊመልሰው የማይችል ሐዘን አለን፣ ለሰው ሊገባ የማይችል ህመምም አለንና ነው። አዎ ሰው የሰውን ችግር ሙሉን የማየት አቅም የለውም። ምክንያቱም ሰውን ሙሉ ለሙሉ መረዳት የሚችለው አምላክ ብቻ ስለሆነ ነው። ግድ የለም ሰውም አቅሙ ውስን ነው። የእኛን ችግር መመለስም ሆነ ማስተካከል የሚችለው እርሱ ብቻ ነው። ወደ እርሱ ቀና እንበል።